ነገራችን ላይ እኛ መድኃኒት ስንቀምም ጥንቁልና ነው። እነንተና ሲያዘጋጁት ፋርማሲ ነው። እኛ ቆዳ ስናዘጋጅ ፋቂነት ስድብ ነው። እነንተና ሲዘሩት ደግሞ የቆዳ ውጤት ነው። እኛ ብረታ ብረት ስንሰራ እንዲቀጥቃጭ ነው። እነሱ ሲሰሩት ደግሞ ብረታ ብረት ኢንጂነሪንግ ነው። እኛ ጨርቅ ስንሰራ ሽመና ነው። እነሱ ሲሰሩት ደግሞ ቴክስታይል ነው አይደለ? አንገናኝም። የኛ የሆነው ርኩስ ነው፣ የእነንተና የሆነው ደግሞ ትክክል ነው። ለማንኛውም እነዚህ አባቶች ሀገር በቀል ስነ መድኃኒት፣ ስነ መንግስት፣ ስነ ስርዓት፣ ስነ ህዝብ፣ ስነ ሀገር፣ ስነ ሃይማኖት የሚያስተምሩበት የእውቀት ማዕከል እሴት የማስተማሪያ የትምህርት ስኬል ነበራቸው። ይሄ ትምህርት ሰው አድራጊ ሀገር ወዳድ ነው። በዚህ መካከል እንዳይጠሉ የሚያደርጋቸው አራት ነገሮች አሉ። አንድ መሪም ሲሆን ህዝብ አለው፣ ሃይማኖት አለው፣ ሀገር አለው፣ ታሪክ አለው። ስለ ህዝቡ ሲል በጎ ይሆናል፣ ስለ ሃይማኖቱ ሲል በጎ ይሆናል፣ ስለ ታሪኩ ሲል በጎ ይሆናል፣ ስለ ሀገሩ ሲል በጎ ይሆናል። ሃይማኖትም ከሌለው ታሪክም የሚጠላ ማይወድ ከሆነ ህዝቡንም በብልጠት በማጭበርበር የሚኖር ከሆነ ሀገርም የሚጠላ ከሆነ ስለማን ብሎ በጎ መሆን ይችላል? የሚነግረኛል? ስለማን ብሎ በጎ መሆን ይቻላል? እሺ እንዲህ ብንሆን ስለማን በጎ እንሆናለን? ስለ እግዚአብሔር በጎ እንዳንሆን ሃይማኖት ተጭበረበረብን። ስለ ሀገር በጎ እንዳንሆን ሀገር አስጠላን። ባይድነትና ባንዳነት፣ ልዩነት፣ ትርክት፣ ሴራ እንጂ እውነትና አንድነት አስጠላ። ስለ ታሪክ በጎ እንዳንሆን ታሪክ እንዳይወቅሰን ታሪክ አስጠላን፣ ታሪክም ተዘጋን። ስለ ህዝብ በጎ እንዳንሆን ህዝብ ደግሞ ከፋፈል ነው፣ በመንደር በቋንቋ ከፋፈል ነው። እኔ የማውቅበት የምናገርበት አሁን ማወራችሁ ቋንቋ የማያጸድቀኝና ወንድም የሚጎዳ ከሆነ ሊጠፋኝ ይችላል፣ ጉዳይ አይደለም። እኔ ግዕዝ ቋንቋ አወራለሁ፣ የማይጠቅመኝ ከሆነ አይጥቀመኝ፣ መጥፋት ይችላል። እስካዳነ ድረስ ነው። ሰው በዚህ ምክንያት ብቻ ሰውን ሰው ያደርገዋል፣ ይለየዋል። በዚህ አስተሳሰብ ያለ ሰው ሊቀኘው አይችልም ማለት ማየት አይችልም ማለት ነው። ትናንትና የነበሩ አባቶች በተለይም የአራቱ ወላዲ አእላፍ ስብከት ኢትዮጵያን ለብዙ ዘመናት አሻግረዋታል። ወላዲ አእላፍ አቡነ ኢየሱስ፣ ወላዲ አእላፍ አቡነ ተክለ ሃይማኖት፣ ወላዲ አእላፍ አቡነ ኤዎስጣቴዎስ፣ ወላዲ አእላፍ አቡነ መድኃኒነ እግዚእ ወይም አድኃኔ እግዚእ። እነዚህ አበው የትምህርት የስርዓት የወግ ትምህርቶች ነበሯቸው። ራሷን የቻለች በፊደሏ የምትቀምር ናት፣ በፊደሏ የምትጽፍ ናት። ስነ እውቀት አላት ማለት ነው። ቁጥር አላት፣ ስነ ቀመር አላት ማለት ነው። ትምህርት አላት፣ ስነ ህዝብ አላት ማለት ነው። ፍትሐ ነገሥት አላት፣ ማስተዳደር ትችላለች ማለት ነው። በዚህ ቀመር ውስጥ እነዚህ አባቶች ያስተምሩ ነበር። በወላዲ